በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥር 21 ዕረፍታ ለእግዝእትነ ማርያም ድንግል። ፍጹም የሌለብሽ ወላዲተ አምላክ ድንግል አንቺ እኮ ነሽ። ነውርና ነቀፋ ፍጹም የሌለብሽ ማርያም ማለት ልዕልት ማለት ነው። ሮም፣ ራማ፣ አርያም ማለት ልዑል ማለት እንደሆነ እሷም መትሕተ ፈጣሪ መልዕልተ ፍጡራን ናትና አንድም እግዝእተ ብዙሃን ማለት ነው። አብርሃም ማለት አበ ብዙሃን ማለት እንደሆነ አንድም ጸጋ ወሀብት ማለት ነው። ለጊዜው ለአባትና ለእናቷ ፍጻሜው ግን ለሰው ሁሉ ጸጋ ሆና ተሰጥታለችና አንድም ፍጽምት ማለት ነው። ለጊዜው መልክ ከደም ግባት ፍጻሜው ግን ንጽሐ ሥጋ ከንጽሐ ነፍስ ድንጋሌ ሥጋ ከድንጋሌ ነፍስ አስተባብራ ይዛ ተገኝታለችና አንድም መርህ ለመንግሥተ ሰማያት ማለት ነው። ምእመናንን መርታ መንግሥተ ሰማያት ታገባለችና አንድም በዓለመ ሥጋ በዓለመ ነፍስ ካሉት ሁሉ የከበረች የገነነች ማለት ነው። ማር በምድር ካለ ምግብ ሁሉ ያም በገነት ካሉ እጽዋት ወይም ፍሬያት ሁሉ የከበሩ የጣፈጡ እንደሆኑ አንድም ማ ማኅደረ መለኮት ርግቤያ ይቤላ ያ ያንቃዱ ሀቤኪ ሁሉ ፍጥረት ምስአል ወምስጋድ ማለት ነው። የዕረፍቷስ ነገር እንደምን ነው ቢሉ 64 ዓመት በዚህ ዓለም ኖራ ጥር 21 እሁድ ቀን ጌታ እልፍ አእላፍ መላእክትን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳረፍሽ መጣው አላት። ልጄ ሰማይና ምድር የማይወስኑህን 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልና ወልጄ እሞታለሁን አለችው። በሲኦል የሚሰቃዩ ነፍሳትን አሳይቶ እናቴ ሆይ ሞትሽ ለእነዚህ ቤዛ ይሆናቸዋል አላት። እኒህን ከማርክልኝስ ይሁን አለችው። ቅድስት ሥጋዋን ከክብርት ሥጋዋ ለይቶ በቃለ አቅርንት በዝማሬ መላእክት አሳረጋት። ደቀ መዛሙርቱንም ከያሉበት በደመና ጠቅሶ ካለችበት አድርሶ እመቤታችሁን ቅበሩ አላቸው። በአጎበር አድርገው ይዘዋት ወደ ጌቴ ሰማኒ ሲወስዷት አይሁድ አይተው ልጇን ተነሳ አረገ እያሉ ሲያውኩ ይኖራሉ። አሁን ደግሞ እርሷን ተነሳች አረገች እያሉ ሊያውኩን አይደለምን? ኑ የማርያምን ሥጋ እናቃጥል ብለው ተነሱ። ከመካከላቸው አንዱ ታውፋንያ ዘሎ ያልከውን ሸንኮር ያዘ። የታዘዘ መልአክ መጥቶ 2 እጁን በሰይፍ ቀጣው። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታ ኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ እለምንሻለሁ እያለ ለመነ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞ ደህነኞች ሆኑ። በቀበሯትም ጊዜ ከዚያ 3 ቀን ኖሩ። ዕረፍቷም የሆነው እሁድ ቀን በጥር ወር በ21 በዚች ቀን ነበረ። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ሥር አኖሯት። ሐዋርያ ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ድንግል ማርያም ና እጅ ንሳ አሉት። እርሱም ሰገደላትና ተሳለማት። ከእርሷም ከተባረከ በኋላ ከዚያ በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችን ማርያምን እንዳረፈችና እንደ ቀበሯት ነገሩት። ቶማስም ሥጋዋን እስከማይ አላምንም አላቸው። ሥጋዋንም ያሳዩት ዘንድ ወደ መቃብር ባደረሱት ጊዜ በመቃብር ውስጥ ሥጋዋን አላገኙም። ደንግጠው አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታርግ እመቤታችንን እንዳገኛት ቶማስ ነገራቸው። ሐዋርያትም ይህን በሰሙ ጊዜ የእመቤታችንን እርገቷን ስላላዩ እጅግ አዘኑ።
ሥጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህም በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 ቀን በተስፋ ኖሩ። የእመቤታችንም የዕድሜዋ ዘመን 64 ዓመት ነው። በአባትና እናቷ ቤት 3 ዓመት ከ7 ወር፣ በቤተ መቅደስም 12 ዓመት፣ በዮሴፍም ቤት 34 ዓመት ከ3 ወር፣ ከጌታ ዕርገት በኋላም በወንጌላዊ ዮሐንስ ቤት 14 ዓመት ነው። የሕይወት የድኅነት አለኝታ የሆነች እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በጸሎቷም ከክፉ ነገር ይጠብቀን፣ በረከቷም ከእኛ ጋር ይሁን ለዘላለሙ አሜን። በስብሐት ለእግዚአብሔር። ይቆየን።